ሰው በሰራው ጉዳይ አስተያየት መናገር ትችላል። እግዚአብሔር በሰራው ጉዳይ ግን ምንም ማለት አትችልም። ኢዮብ የሚባል ሰው በጣም ጻድቅ ሰው ነው። እንደዚህ አይነት መልካም ሰው አንድ ቀን ሀብቱን አጣ፣ አንድ ቀን ልጆቹን አጣ፣ አንድ ቀን ዝናውን አጣ። በመግል ተውጧል፣ በትል ተከቧል። እንደ አቧራ ትል ከሰውነቱ ይፈሳል። ስጋ ተሰቅሎ ሲቆይ ነው አይደለም የሚተላው። ኢዮብ ግን ተኝቶ ተላ። እየተናገረ አንድ ሰው መትላት። ይሄ ሰው እያወራ ነው ተልቷል፣ እያወራ ነው በመግል ተውጧል። ትሉን እንደዚህ ያደረገ ይናገራል። ጻድቅ የተባለ ሰው በአንድ እጁ ከሰውነቱ ላይ ትል እያራገፈ በሌላ እጁ መግሉን እየጠረገ አልጋ ላይ ተኝቷል፣ በመግል ተውጧል፣ በትል ተከቧል። የቃል ኪዳን ምስቱ ስትሄድ አንድ ነገር አለችው። አንተ ሰው ከዚህ በኋላ ተስፋ የለህም፣ በትል ተከባሃል፣ በመግል ተውጣሃል፣ ሌሊቱን ሁሉ ስታባዝር ታድራለህ። ቶሎ መሞት ስላለብህ ፈጣሪን ሰድበ ሙት ቻው ብላ ሄደች። ኢዮብ እንደዚህ ያለ ሀብትም ስጦታም ከእግዚአብሔር ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን። ኢዮብ ላይ የነበረው ትል ከሌላ ክፍለ ከተማ የመጣ አይደለም። የኢዮብ ስጋ ነው የተለው። ከኢዮብ ውስጥ የሚወጣው መግል ከሌላ ቦታ መጥቶ አይደለም የተጨመረበት፣ ሰውነቱ ነው የመገለው። በ42ኛው ምዕራፍ ያ የተለው ሰውነት፣ ያ በመግል የተዋጠው ሰውነቱ እንደ ሕፃን ገላ ሆነ። የሚራገፈውን ትል ረስቶ ከአልጋው ላይ ተነስቶ የልጆች አባት ሆነ። የብዙ ሀብት ባለቤት ሆነ። የኢዮብ በእግዚአብሔር መጎበኘቱን የሰሙ ሰዎች ከምስራቅና ከምዕራብ ለእጁ ቀለበት፣ ለአንገቱ ሐብል፣ ሙሉ ልብስ ይዞ እንኳን ደስ አለ እያሉ መጡ። አትነሳም የተባልክ አልቋል ያንተ ነገር የተባልክ አንድ ቀን ተነስተህ ታስገርማቸዋለህ። ትዕግስት ስነሳ ኢዮብ ይነሳል። እምነት ስነሳ አብርሃም ይነሳል። ዝና ስነሳ ዳዊት ይነሳል። ከታገሳችሁ ስቃይ ያልፋል። ከታገሳችሁ ማጣት ያልፋል። ከታገሳችሁ በሽታ ያልፋል። ከታገሳችሁ ረሃብ ያልፋል። ከታገሳችሁ ስድብ ያልፋል። ከታገሳችሁ ብቸኝነት ያልፋል። ከታገሳችሁ ሁሉም ያልፋል። Arkakeetu faayisee isa na boosisee madaakuu naachiniin taatetaa iddoo namni hin jirretti qofaakuu. Kan keenatti irratee waan biraan eebonnee garaan koo olmaa kiyootu argitu akkam sirraanfattee lubbuun koo. የእግዚአብሔር የትኛውም ነገር የሚሰራው በልብ ነው። የእግዚአብሔር ነገር የሚሰራው በጭንቅላት አይደለም። የእግዚአብሔር ነገር የሚሰራው በጭንቅላት አይደለም ብዬምላችሁ በብልጣብልጥነት አይደለም የሚሰራው። የእግዚአብሔር ነገር የሚሰራው በዚህ ምድር በምንሰበስበው ኢንፎርሜሽን ወይም ዕውቀት ወይም አዋቂነት ወይም እርድና ምናምን አይደለም። በልብ ነው። እግዚአብሔር የልብ አምላክ አይደለ? ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል እንደሚል እግዚአብሔር የሚያየው የሚመለከተው ምን ነው? ልብን ነው የሚመለከተው። ልብን ነው የሚመለከተው። ስለዚህ ከጸሎት ባለፈ የንጹህ ልብ እንዴት ሊኖረን እንደሚችል መነጋገር አለብን። አንድ ንጹህ ልብ ያለው ሰው ምን አይነት ሰው ነው? በእግዚአብሔር ፊት ንጹህ ልብ እንዳለን በምን ማወቅ እንችላለን? ንጹህ ልብስ ሊኖረን የሚችለው እንዴት ነው ብለን ስንጠይቅ የመጀመሪያ የንጹህ ልብ ያላቸው ሰዎች ህይወት ማሳያ ምንድነው ብለን መመልከት እንችላለን። አንደኛ ንጹህ ልብ ያላቸው ሰዎች ምን አይነት ካራክተር እንዳላቸው ማሳየት ስለምፈልግ ነው። አንደኛ ንጹህ ልብ እንዲኖር ከፈለክ ያንተን ህይወት ከሌሎች አማኞች ህይወት ጋር አታወዳድር። የንጹህ ልብ ማሳያ ነው ይሄ። ንጹህ ልብ ያላቸው ሰዎች የራሳቸውን ህይወት ከሌላ ሰው ህይወት ጋር አያነጻጽሩም፣ አያወዳድሩም። ብዙ ሰዎች ብዙ አማኞች የሌሎች ሰዎች ወይም የሌሎች አማኞች ውድቀትን ተመልክተው ለራሳቸው ኃጢያትና ውድቀት እንደማካካሻ ነው የሚቆጥሩት። የሌላ ሰው የሌላ አማኝ ውድቀት ላንተ ውድቀት ማካካሻ አይደለም በእግዚአብሔር ፊት። ስለዚህ
ንጹህ ልብ ያላቸው ሰዎች ወይም በእግዚአብሔር ፊት ንጹህ ልብ እንዳለ ማሳያው አንደኛው መገለጫው አንተ የራስህን ህይወት ከሌላ ሰው ህይወት ጋር አታወዳድር። የራስህን አገልግሎት ከሌላ ሰው አገልግሎት ጋር አታወዳድር። የራስህን ውድቀት ከሌላ ሰው ውድቀት ጋር አታወዳድር። የራስህን ፐርፎርማንስ ከሌላ ሰው ፐርፎርማንስ ጋር አታነጻጽር፣ አታወዳድር። ጌታ ኢየሱስ ክርስቶስ በዚህ ምድር እንዳለ ፍጥረታዊ ሚዛን ደረጃ አይሰጥህም። እግዚአብሔርም በእንደዚህ አይነት አግባብ የደረጃ አሰጣጥ የለውም። የደረጃ አሰጣጥ የለውም። በሮሜ መጽሐፍ ምዕራፍ 2 ቁጥር 1 ላይ የሚናገረው ሐሳብ ከዚህ ይሄን ሐሳብ የሚደግፍ ሐሳብ ነው። ሮሜ መጽሐፍ ምዕራፍ 2 ቁጥር 1 ላይ መመልከት ትላላችሁ። ሌሎች ሰዎች የከፋ ኃጢአት በማድረጋቸው ምክንያት እግዚአብሔር ላንተ የሚያደርገው አስተያየት የለም። ጻፍ። እግዚአብሔር ላንተ በኃጢአት አንጻር ሌሎች ሰዎች በጣም ሃይ ሌቭል ኃጢአት ስላደረጉ የሚሰቀጥጥ ኃጢአት ስላደረጉ ላንተ ኃጢአትና ድካም እግዚአብሔር አስተያየት የለውም። እግዚአብሔር ኃጢአትን በኃጢአትነት ነው የሚያስተናግደው። እግዚአብሔር ሲያስተናግድ ደግሞ እንዳንተና እንደራስህ እንጂ ከሰዎች አንጻር አያስተናግድህም። የሌሎች ድካም ላንተ ብርታት ማረጋገጫ ሊሆን አይችልም። ላንተ ድጋፍ ሊያሰባስብልህ አይችልም። ሰው ነው አንተ ትሻላለህ ብሎ ድጋፍ ሊሰጥ የሚችለው። ምንም አትልም ብሎ ሊልህ የሚችለው ሰው ነው። ለምሳሌ እዚህ ቤት 400 ችግር ያለበት ሰው ካለ 400 ችግር ያለበት ሰው ካለ አንተ 4 ችግር ስላለብህ ምንም አትልም ትሻላለህ የሚል አምላክ የለህም። የንጹህ ልብ አንዱ ማሳያ የራሱን ህይወት ከሌላ ሰው ህይወት ጋር አያነጻጽርም፣ አያወዳድርም። ለምሳሌ አንዳንድ ሰዎች ከቤተ ክርስቲያን የሚቀሩት የነሱን ህይወት ከሌላ ሰው ህይወት ጋር አነጻጽረው ነው። እንደውም ቤተ ክርስቲያን ላለመሄዳቸው እንደ ትልቅ ምክንያት አድርገው የሚያቀርቡት በቤተ ክርስቲያኑ መካከል ያለው ድካም ነው። ብትሄድም ባትሄድም ልዩነት፣ እነሱ እኮ ችግር አለባቸው ነው የሚሉት። እነሱ ያለባቸው ችግር አንተ ከክርስቶስ አካል ለመጉደልና የሚጠበቅብህን ላለመወጣት ማመሳከሪያ ወይም ማካካሻ ሆኖ ሊቀርብ አይችልም። ንጹህ ልብ ያላቸው ሰዎች በምንም አይነት ተአምር ንጽጽራዊ ህይወት የላቸውም። በለጻፍ የንጹህ ልብ ማሳያው ንጽጽራዊ ያልሆነ ህይወት ነው። በሳምንት 3 እጾማለሁ፣ አስራትና መባ እሰጣለሁ፣ እንደዚህኛው ሰውዬ ስላላደረከኝ የሚባል ንጽጽር የላቸውም። አንተ በሳምንት 3 አይደለም በሳምንት 17 ጊዜ መጾም ትችላለህ። በሳምንት በ7 ቀን 8 ቀን ተበድረ ሁሉ መጾም ትችላለህ፣ መብት ነው። ያኛው ሰውዬ ደግሞ በሳምንቱ ተበድሮ ሊቅም ይችላል። ምን ነው በሳምንት 8 ቀን ሊቅም ይችላል። ከዚያኛው ከሚቀጥለው ሳምንት ተበድሮ፣ አንተ ደግሞ ከሚቀጥለው ሳምንት ተበድረ ልጾም ትችላለህ። ይሄ የእግዚአብሔር በእግዚአብሔር ፊት ማካካሻ ሆኖ ሊቀርብ አይችል። እኔ ልንገራችሁ፣ ይኸው ጌታ ኢየሱስ ምስክር፣ ቀና በሉና ይሁኝ። የንጹህ ልብ ማሳያው ንጽጽራዊ ያልሆነ ህይወት ነው። ንጽጽራዊ ያልሆነ ህይወት ነው። እኔ ንጹህ ልብ እንዳለኝ ማሳያው ንጽጽራዊ ያልሆነ አቀራረብ ሲኖረኝ ነው። እሻላለሁ ከሌላ አገልጋይ፣ እሻላለሁ ከንትን ቸርች፣ እሻላለሁ ከንትና ከማኖፍ ጋር እንትና እኔ አም ጉድ። በመሰረቱ ልንገር፣ ባለሱቅ ገበያ ሲቀዘቅዝበት ደንበኛው ማማት ነው የሚጀምረው። እደግመዋለሁ፣ ባለሱቅ ገበያ ሲቀዘቅዝበት ደንበኛው ማማት ነው የሚጀምረው፣ ወይም ወቅቱን መውቀስ ነው የሚጀምረው። ባለ ፋብሪካ ስራ ሲቀዘቅዝበት ሰራተኞቹ ማማት ነው የሚጀምረው። ባለሱቅ ገበያ ልጆት ነው።
ከየት ሀገር ነው የመጡት? ከቀርሳ ሀገር። ከየት መጡ? ከቀርሳ። ቀርሳ ሙነሳ። እሺ ልጆት አስቸግሮት ነበር? በጣም አስቸግሮኝ ነበር። አስተምሬ ይሄ መንጃ ፈቃድ ሁሉ አውጥቼለት ሹፌር ይሆንልኛል ይጦረኛል ብዬ አስቤ ነበር። እሺ እንዲህ በቃ ሌላ ሱስ ውስጥ ገብቶብኝ መከራ አይቼ አሁን ተቃጥዬ ጠፍቼ ከሱ ጋር መጣሁ። እሱ ወንድ እህቶቹ አስመዘገቡት። እኔ ደሃ ነኝ፣ ጨሽጬ ነው አሳደግኳቸው። ምንም የለኝም። እኔ ብርም አልከፈልኩም። አሁን እግዚአብሔር በነፃ ነው ያገኘኝ። እሱ ብቻ ነው የተከፈለለት፣ ቤተሰብ ከፈለለት። እኔ ዝም ብዬ በቃ መጣሁ ተባብሩኝ ብዬ እዚህም ገባሁ እንጂ 5 ሳንቲም አልከፈልኩት። እሱ ብቻ እንደዚህ ይዤ አልገባ ብዬ እያለቀስኩ ሰማልኝ፣ ደረሰልኝ። ሱስ ውስጥ ገባብኝ። ልጄ ከኔ ጋር ብዙ ስራ ሰርተው ነበር። እንጨት ሸጠው ነው ያሳደጉት? እንጨት ሽጬ እሱ ራሱ ከኔ ጋር እንጨት እየሸጠ ነበር። አንድ ላይ የለፋን በስንት መከራ ሰው ቤተሰብ ነው አስተማረልኝ ይሄን ሁሉ። እሱ አሁን ትንሽ ሲሻለው ልጆች ሴት ልጆች እነሱ እየረዱን ጀመሩ። አሁን እነሱ ናቸው እሱን ያስመዘገቡ። እኔ ብቻውን ከላኩ ጠፍቶ ይመለሳል ብዬ በቃ በነፃ ኢየሱስ በነፃ ስላዳነኝ በነፃ ሄዳለሁ ይውሰደኝ ብዬ መጣሁ። ምንም አልተቸገርኩም። ጠዋትም ሄዳለሁ ብዬ ተነሳሁና ሄጄ ሰዎቹ ጋር አማከርኳቸው። ምን ይሻለኛል? እንዲህ ምንም የለኝም፣ አልተመዘገብኩም፣ ምንም አልከፈልኩም አልኩት። ምንም ችግር የለም ጸልዬ ብቻ ገባሁ። ፈጣሪ ለምኜ ገባሁ መጣሁ። በቃ ውስጤ ያፈርኩኝ። በቃ ምን አፍራለሁ? አሳፍረኝ። ምንም ያሳፍር የለም። አሳፍርም። እናንተን ምን ድረስላቸው ለኔ ደረሰ። ስራ ይገባል። 1 ሳምንት ይሰራል፣ ከዛ ይወጣል። 1 ሳምንት ይሰራል፣ ከዛ ይወጣል። 15 ቀን ይሰራል፣ ከዛ ይወጣል። ቤት አይቀመጥም። ከቤት ጠፍቶ ይጠፋብኛል። የት እንደሚሄድ አላውቅም። ወይኔ ዛሬ ገደሉት እላለሁ፣ ወይ ሰው ገድሎ ይመጣብኛል። ብዙ ስራት ነው የተመታሁኝ። ዛሬ ተገላገልኩኝ፣ ወለድኩኝ ዛሬ። እናትዬ ኑርልኝ። አሁንም እግዚአብሔር እንደሰጠ ጀምሮ ጨማምሮ ቤተሰብ ይጠብቅልኝ። ኢየሱስ በነፃ ነው ያዳነን። ስለዚህ 5 ሳንቲም የባሴውን ቀን አልከፈልኩት፣ በነፃ ነው። ችግር የለም። ገና የሚቆዩበትንም ቀን ቁርሱንም የትኛውንም ነገር ስንተኛ ናቸው እሳቸው? የኔ እናት አሁን አያለቅሱም? እሺ አላለቅስም። ሁለተኛ ደስተኛ ነኝ። ምን አለቅሳለሁ? ዳንኩኝ ተፈታሁ። ዛሬ ተኛለሁ። እንቅልፍ አይዘኝም። ሌሊት አልተኛም። እንዲህ ለሱ ጉዳይ በቃ ጭንቅላቴ ራሱ ተነካ። እንቅልፍ አይመጣብኝ። ግን የእንቅልፍ ይሰጡኝ ስል አይሰጥም አሉኝ። እሺ አይዞት፣ እግዚአብሔር መልካም ነው። ና አባ እጆች ወደ ላይ ከፍ አድርግ። ጌታ ኢየሱስ ሆይ አመሰግንሃለሁ ስለፈታኸኝ፣ ነፃ ስላወጣኸኝ። ከዚህ በኋላ ላንተ ብቻ እገዛለሁ፣ ላንተ ብቻ እሰግዳለሁ። አመሰግንሃለሁ። አሜን። ኢሉሚናቶች እኔን ፎቶ ወስደው ከዚህ በፊት ከነሱ ጋር ደዋወል ነበር፣ እናወራ ነበር። ከአሜሪካ ማለት ነው። መታወቂያ ሰርተው ልከውልኛል። ይሄን መታወቂያ እነሱ ነው ሰርተው ላኩልኝ። አዲስ አበባ ቅርንጫፍ አላቸው፣ እነሱ ነው ልኮ ይሄን ሰርተው በዶክመንትም አለ በቴሌግራም የተላከልኝ ማለት ነው። በቃ አሁን አያለቅሱም። ብር ይዘዋል? መሳፈሪያ አለኝ። መሳፈሪያ ያሉት? እሺ ደግሞ እዚህ ሲቆዩ የሚጠቀሙበት ብር ሰጦታለሁ። ይሄ የእርሶ ቤተሰብ ነው። ይሄ ጠቅላላ ይቀመጡ። ምንድን ነው ያሉሽ ዶክተሮች? ማህፀንሽ ተቦጣጥቷል፣ የማህፀን ካንሰር ሊሆን ነው፣ ልትሞቺ ነው ብለው ልሞት ቀኔን የጠበቅኩ ነው። እዩ እንዴት አድርጌ ልንገርህ? እንዴት አድርጌ? መቼ እንደምትሞቺ ነው የነገሩሽ? እስከ ጥር 25 አደርሽም ተብያለሁ።
ትሞቻለሽ ነው ያሉት። ቢያንስ መሞቴ ካልቀረ እዩን አግኝቼ ልሙት። ጌታ ሆይ ለምንድን ነው እንዲህ የምሰቃየው? እናት የለኝ አባት የለኝ፣ በሰው ቤት ጉልበቴ እንዲሁ እንደተበዘበዘ ለምን አምላኬ ሆይ ብዬ ነው የመጣሁት። እዩ ሰይጣንና አያቴ ድሮ ታመልክ ነበር። እኔም ከተወለድኩ እስከ 6 ዓመቴ እዛ ነው ያደግኩት ሰይጣኑ ቤት እና እንደዚህ ቁጭ ባልኩበት ከዚህ በታች እንደዚህ ወገቤን ይዞኝ መንቀሳቀስ ሲያቅተኝ እባክህ ልቀቃት ተብሎ ቡና ተፈልቶ ሲለመን ስታድግ ሚስቴ የምትሆን ከሆነ ለቃታለሁ ብሎ ደሜን አፍሶ ሻማ ላይ በግደረ የኔ ይሄ እጅሽ የተቆረጠው ደም እንዲወጣ ለሻማ ደም ተወደ። በስንት ዓመትሽ? ገና የ6 ዓመት ልጅ እያለሁ ሰው ቤት እቃጥባለሁ አንተን ለማየት ስል ሰው ቤት እቃጥቤ ቤት አጽድቼ አንተን እንዳይፈቅዱልኛል ቲቪ ከፍቱልኛል። ማይጠኔን ያመኛል። ልዩ ስቃይ ብቻ ነው። እንዴት አድርጌ ልንገር? እጄን ቆርጬ ሻማ ላይ ደሜ ተፈሶ ከሱ ጋር ቁጭ እያልኩኝ እባብ እያየሁ ወራ ከሱ ጋር ቁጭ ላለው ቡና ፈላለው እባቦች ሲገቡ መሬት ስማለው በግ ሲታረድ ምናምን ደም አብሬው ጠጣለው። ልክ የሆነ ነገር ሰዎች ሲደረግ ወይ ሀብት የአጉል ሀብት ሲሰጣቸው ወይ በግ ይዘው ይመጣሉ። እሱ ሲታረድ እኔም አብሬ ደሙን እቀምሳለሁ። በቃ ብዙ ነው የማይወራ ነው። ብዙ አለ። አልፈልግም በቃ ቢያንስ እዩን አግኝቼ ልሙት ብዬ ነው የመጣሁት። የመጨረሻዬ በቃ ምክንያቱም የምኖርበትም የለኝም። የምኖርበት ምክንያቱም የለኝም። ጥር 25 አደርሽም ተባልኩ። በቃ መሞቴ ካልቀረ ቢያንስ እዩን አግኝቼ ልሙት አምላኬ እርዳኝ ብዬ ጠዋት ገብርኤል ልጅ ስባል አልሄድም እቃ ልጠብ አልኩኝ። ምንድነው ሃይማኖትሽ? ኦርቶዶክስ ነኝ። ስራ ልስራ አልኩና አውቄ ምግብ ሰራርቼ ልጅቷን አስተኝቼ እቃ እያጠብኩ ነበር። ሰዓት ሳይ 7:05 ይላል። ወይኔ ብዬ እቃውን ሳላነሳ እንደዛው እየሮጥኩ መጣሁ። ምክንያቱም ቀኔን ስለማውቀው እዩን ላገኝ ብዬ። በኢየሱስ እግር ላይ የወደቀ ሰው አጋንንት በቀጠረው ቀን አይሞትም። አዲስ ነገር ይሆናል። እነሆ አዲስ ነገር ይሆናል። እሑድ ዕለት ማታ በህልሜ አንተ የሆነ ነጭ ለብሰሃል፣ ከኋላ በቀይ የተጻፈ የሚያድንሽ ያድንሻል ይላል። በህልሜ ነው። አርከኬቱ ፋይሴ ኢሰነቦሲሴ ወዳኩ ናችንን ታቴታ ኢዶ ነምኒ ጅረቲ ቆፋኩ kan kenatti rate waan biraan eebonne garaan koo olmaa kiyootu argitu akka